ረጀለሲ ተነሽያ አልችልም ተነሳ አልችልም አሁን በደንብ ስማኝ አንተ ጀግና ወታደር ነህ አሁን ደግሞ የምፈልገው ነገር ተነስተ እነዚህ ንሾች እንድትጨርሳቸው ነው ደግሞም እንደምታደርገው አውቃለሁ አንተ ምንድነህ እኔ ወታደር ነኝ ኧረ በእናትህ በዚህ ወን ዝምብም አትመታም አንተ ምንድነህ ወታደር ነኝ ኧረ ምንድነህ ወታደር ነኝ ኧረ አይሰማም ወታደር ነኝ ሰብስክራይብ አድርጉ ሰላም ወደ ሪአክሽን ስቱዲዮ ቤተሰቦች እንዴት ናችሁ በእያላችሁበት ዘና ፈታ እያላችሁ እንደሆነ ተስፋ አደርጋለሁ ይህ ሪአክሽን ስቱዲዮ ነው ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን ላይክም አድርጉ ቪዲዮን ሰብስክራይብ አይረሳም በሚለው ነው ሰብስክራይብ በማድረግ ቤተሰብ ይሁኑ ዛሬም በአሪፍ ቪዲዮ መጥቻለሁ ማለት ነው ያው ዘና እንደምትሉበት ተስፋ አደርጋለሁ እስማ ምንድነው ሁለት ሞተር ቦክሰር ይቻላል ያያላ ያንተ አምላክ ለውጥ ያመጣል ይቻላል ዛሬም ነገም ፎሎ በቀጡ ደረት የሌለው ሰውዬ ሁለት ሞተር ጥላ አድርጎናል አስቡት ሁለት ሞተር ማለት እኔም ቢያይ ምን ለምን እንደሚል ማሰብ ነው በቃ ኦ ማይ ጋድ ዋው ቻሌንጅ ይቀርባችሁ ተው የምር ይቀርብ ይቻላል አራውጦኝ ይቻላል እንዴ ይቻላል ምን ይቻላል ከሱ ይልቅ ልጆቹ ከስር እንትን የደገፉለት ጡንቻላችሁ የምር ያው የእንትን የካሜራው አንግል ሲቀየር ነው ምን እንደዚህ ያልኩት ያው ተመልካቾቼ እናንተም እንዲ እንዳታዩት የሁላ በረከትን መጥተው ነው ኬት ነው የመጣው ነው ይወደድ ነው ብር እየተበተነ ነው እኛ ያልሰማነው ጉድማ አለ ላይክ እያረጋችሁ እንበተናለን ከዛ በኋላ እኛም ሰንፈመስ አንበተናለን yes አንበተናለን አራው ወጣምሻ ስንት አመቱን እያከበረ ነው እንደዚህ ብር የሚበተነው የምር boy ስንት ይሆናል እስቲ ገምቱና ኮሜንት ላይ ጻፉልኝ የምር ገምቱና ግን እንዴት ስንት ብር ነው የሚሆነው ይሄ ሰው ይበትል ወንድሜ እኔ
ይሄንን የሚያጣል እቺ ማናት? አላውቃትም። እኛ ክፍል የለችም። እቺ ምንድን? እቺ ክፍል የኛ ክፍል የለችም። እቺ አው እንዴ! ኧረ ቫ እኛ ክፍል አይደለችም። ቪ ነች እኛ ክፍል ያለችው። ኧረ ተው እባካችሁን። ታቡ ግፍ ነው የሚሆንባችሁ። የምር ከባድ ነው በዚህ ከቀጠለ። ያው ከባድ ነው። እንዴት አስተምሯቸው በደንብ። ገላሽን ስትታጠቢ በመጀመሪያ ምንሽ ነው የምትታጠቢው? ገላሽን ስትታጠቢ በመጀመሪያ ምንሽ ነው የምትታጠቢው? ተደቅኖባን የሚመስለው ጥያቄ። አልገባኝም። ይሳቁበት። አቺ ነገር አላት፣ የምር ነገር አላት። በቃ አሃ ፈርስት ይመችሽ ጠያቂዋ። ለካ እንደዚህ አይመስለኝም ነበር የሚቆየው። ሻወር ቤት እንደዚህ አይመስለኝም ነበር የሚቆየው። ሁላችንም ማስመሰው ወይኔ ለካካ ወይኔ ይሄኔ በገዛ ቤት ይሆናል። ይበላችሁ። እሰይ እንዴ ግን ወንዱን ነበረ ማድረግ የነበረበት። አጠፋ እያለ ስጋ ነው ስህተቱ እንጂ ወንዱን አድርጎ ከዛ ሜላ ክፉ ነሽ። ይመቻችሁ። ደሞዜ ወራዊ ወጪ ቀን በቀን ደሞዜ ወራዊ ወጪ ቀን በቀን ሰሞኑ አስቤዛ ሆነብን ሰቀቀን ኩራቴ የጨመረ ንገዛ የኩና የአንድ ወር አስቤዛ ንገዛ የኩና የአንድ ወር አስቤዛ ይዤበት መጣሁት ለቁርስና ምሳ። ዋው የላሙ የሚለው ገብቷል ማለት ነው። ኩራቴ የጨመረ ንገዛ የኩና የአንድ ወር አስቤዛ ንገዛ የኩና የአንድ ወር አስቤዛ ይዤበት መጣሁት ለቁርስና ምሳ። ኩራቴ የጨመረ አንደኛ መቴ ማርያምን አንደኛ። ዋው ይመች በእውነት ይመች። ላይክ እያረጋችሁለት ፎሎም አድርጉት። መታፈሪያውን ያው የኔንም ፎሎ እያረጋችሁ ላይክ እያረጋችሁ ማለት ነው። ይመች መታፈሪያ የሆነች አንዳለች የኔም እስቲ ትንሽ ከፍ ልበልና ትንሽ እውቅናው ይምጣና እንሰራታለን። መታፈሪያ ይመች። አንደኛ ግን ልጆቻችሁን አደራ ፕሊዝ በአሪፍ አዝናኝ ነገር እንትን በሏቸው እንጂ እኔ ያልገባኝ ነገር
ትምህርት ቤት ውስጥ በፊትኛ ስንማር እንትን አጽም ምናምን ይዘው ነበር የሚመጡት። አሁን ቅርጽ ያላቸውን ሰዎች እያወጡ አስተማሪዎች ማሳየት ጀመሩ ወይስ ተማሪዎች ሾው ጀመሩ? እስቲ ምንድነው ኮሜንት ላይ ጻፉልኝ። ያምር አላው ዜቶቻችን ተማሪዎቻችንን ተው አትወስብሱብን። ተው እንደዚህ አንጨካከን። ተው ወገኖቼ። ያው ለማንኛውም ቦክሰር ግን እንደ መቀነት ወገብ ላይ ነው ያለው። ትንሽ ወረድ አድርጎ አሪፍ ነው። ላይክ ያደርጋችሁ ላይክ አድርጉ። ወይኔ ያጨማልቃት። ይህኔ ቀጠሮ ምናምን እየሄደች ይሆናል። ከባድ ነው በእውነት። ኧረ በስመ አብ ደግሞ ደህና ነገር አታወርድ። አውርደ መጠጥ ተው። ኧረ እባክህ ተው። ስሙን አልጠቅስም እና ታይታላችሁ የምር ረቺ ጋር ራሱ ምናምን። ከዛ በኋላ ግን ስራውንም አይተናል። ተው እንደዚህ አይነት ሰዎች ተው። አበትን ብር እሙዬ ዶሮ አለ እንዴ? 22 ቺቺኒያ ሱቅ ስትሄድ አለ። ሽንኩርትም አለ። እሺ ዶጊስ የለም? ዶጊ እዛኛው ቅያስ። እሺ በቃ ጠቅለለሽ አዘጋጅልኝ መጣሁ። እሺ ይቻላል እንዴ እንደዚህ እንዴ? ይቻላል እንዴ? ኧረ እባካችሁ ተው የምር ተው። እንደዚህ አንጨካከን። ተው ወገኖቼ። የምር በቃ እንደዚህ ይብራብን በእውነት እንዴ። አይብለጭ ተው እንዴ። ኖ ምን አይነት ጭነት ነው በኢየሱስ። የክፍለ ሀገር ሹፌር በጣም አንደኞች ማርያምን። ግን ያው ለራሳችሁም ለሌላውም ሹፌሮች አንተን አደጋ ብትጠነቀቁ ከደረሰ በኋላ ከመናዘን እንደዚህ። አሁን ከርቭ ላይ ይወድቃል። በስነ ስርዓት ከርቭ ላይ ትንሽ ስፒድ ካለው እንደሚወድቅ አውቃለሁ። ግን በቃ ኧረ ተው በስመ አብ የምር። አይ ለራሳችሁም እንትን በሉ እንጂ የራሳችሁንም ነፍስ ፍሩለት። ያልኩት ነገር ልክ እንዲህ ከርቭ ላይ አያችሁ አስፍተው ነው እንደዚህ እንትን ያለው እና አደራችሁን የምር የክፍለ ሀገር ሹፌሮች ያው እንደዚህ እየፈጋን ምናምን ነገር ለውጥ ላይኖር ይችላል። ግን ተመስገን እያለን እንቀጥላለን። ምክንያቱም ላይፍ አንዴ ነች ማለት ነው። አንዴ ነች። ያው ይመቻችሁ። ጃኒና አዶናይ እንቲ ጃኒና አዶናይ በቅርብ ጊዜ ካሚንግ ሱን የምር እንዲቻላል እንዴ? እንዲቻላል እንዴ? አሁን ምን አልኳችሁ? ገና ካፌ ጠብ ሳይል ይሄው ጃኒና አዶናይ
እነዛ ትንሽ ልብስ ነው እንትን ያላቸው ግን እንዴ አረላ ተው እንጂ ኧረ ተው መጀመሪያ ጫማህን ነው የሚያዩት ደም ክሊን ነው ኦኬ እንትን ከዛ ጥፍረን ያሉ ከታች ወደ ላይ ነው ከዛ ጥፍረን ያሉ አፈን ያሉ እንደዚህ ሁሉ ያሉና እኔ ወንዶችን ምንድን ነው የምላቸው ላይፍ ላይ ብሮዬ ዴቲንግ እኮ ከባድ ነው ይለኛል አንተ ቺክ ሆነ ራስን ይኸውና ዴት ታደርጋለህ ራስን እላቸው በጭራሽ አረባካችሁ ተው አረባካችሁ በስማ የሆነ እንትን አሉ ወጣሉ ማህበረሰብ አይነን ነገር ናቸው እነዚህ ይመስለኛል እንደዚህ አይነን ነገር ነው የሆነ ጭምልቅ ያለ ፖድካስት ነው እና ያው ሊሆን ይችላል እኮ ግን በዚህ ልክ ደረጃ ደግሞ ከባድ ነው እንዴ ሁላችሁም መታገኛት ሴት አንድ አይነት አይደለች እና ያ የምር ይደብራል ሴቶቻችን አትናገሩብን እንዴ ምንድነው ሰላማዊ ሰልፍ እንወጣለን አሪፍም አሉ የምር አሪፍ አሉ በስማ አሪፍ አሉ አሉ ጋግላዬ እኔም በማወቅ ደስተኛ ነህ አይደል ግን ከኔ ምን ነው የምትወደልኝ ዝቅ ብዬ ሳየው የቁመትሽ ማጠር አይንሽ የሚመስለው የቁርበት ቀዳዳ ቸሩ መድኃኒዓለም ጥሎብኛል ዕዳ አረዳት በስ ስራ አንገባም ያው ሐሳባችሁን ኮሜንት ላይ የምር ጻፉልኝ ከባድ የምር ከባድ ነው አረላት ዛሬ ብሬ በበተን ቀን ነው በክርስቶስ ሜልጅ ባጭር ጊዜ ውስጥ ማለት ነው በአንድ ሰርግ ነው የተቀየረው ይላል በአንድ ሰርግ ምሽት ነው ህይወት የተቀየረው ነው የሚለው ጎበዝ ነው ማርያም ከመበተኑ እንደዚህ መሰብሰብ አፕሪሺየት እስቲ እንደው ከአዲስ አበባ ማለት ነው ምን ቢመጣል ደስ ይላል በማርያም አዳምጥ አዲሱ እንዴት ነህ ኩዮች እኮ አዲስ አበባ ማያውቁት ነገር የለምና ትውልድ እዚያ ማዶ የተወለድክ አይታየኝም እናንተ ሀገር አይታየም ጉድጓዳው እዚያ ጋር መልካም ምድሩ በጣም ነው እኮ የሚያምረው ይል እንዴት ነው የሚያምረው እንዴ እስቲ እንደው ከአዲስ አበባ ማለት ነው ምን ቢመጣል ደስ ይላል ከአዲስ አበባ እንደው ምንድን ነው የምትፈልግ ምንም አልፈልግ እሺ አዲሱ ኢትዮጵያን ታውቃታለህ አዎ ታውቃታለህ ኢትዮጵያ እሺ ምንድነው እኔ ነኝ አንተ ነህ አይደለ ጎበዝ ህሩይ ሰላም ነው እንዴት ነህ እሺ ኢትዮጵያ ላንተ ምን ናት ማንነት ጎበዝ ታምሩ ሰላም ነው አለን እንዴት ነህ አለን ታምሩ ኢትዮጵያን ታውቃታለህ አውቃታለሁ እሺ ኢትዮጵያ ላንተ ምንድናት ሀገር ጎበዝ ኢሳያስ እንዴት ነህ ደህና ነኝ ሰላም ነው አለን ኢትዮጵያ ላንተ ምንድናት እናቴ ኧረ ኢሳያስ የኔ ጀግና ላንተስ እናቴ ናት ጎበዝ ሂድ ኑ የኔ ጀግኖች በቃ ገጠር ግባ የምር በቃ ገጠር ያሉ ልጆች በጣም ዋው እና እንደዚህ አይነቱን ነገር በሆነ ምክንያቶች እያጣን ነው ስለ ሀገር ፍቅር ስለ ሀገር ልጆች ላይ ያለው ነገር ይደብራል
ግን እንደነዚህ አይነቱን ደግሞ ስናይ የስ እንላለን። የስ ይመቻችሁ ባ ይመቻችሁ የምር ምንድነው ማየው ወንድ ነው አሰልጣኙ የዩላ ሰልጣኝ ሴት ደግሞ ከትልቅ ነው ወዴ ምንም ማድረግ አይቻልም። ምንም አንልም። እናንተ ኮሜንት ላይ ጻፉልን። እንደዚህ መሰልጠን የምትፈልጉ ሰዎች በዚህ ስልክ ደውሉልኝ። አሰለጥናለሁ። ቆንጆ ክፍያ እየተከፈለኝ አሰለጥናለሁ። ይመቻችሁ። የዛሬ ቪዲዮአችን ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሁሌም እንደምንለው ቻው ሰብስክራይብ አድርጉ።